ኳስ እንጫወታለን ለዋንጫ። እኔ ወደኛ ጎልጋ አልሄድም፣ ወደኛ ጎልጋ አልሄድም ወደዛ ወደኛ ጎልጋ ከግማሽ ሜዳ ወደዚህ ወደ ተቃራኒ ቡድን ሜዳ ላይ ነው የምቆመው። አቀብለኝ በለው ስለሙለው ከዚህ ወደዚህ። ከዛ አንድ ቀን እየተጫወትን እያለ ለዋንጫ ነው እኮ የኛ ቡድን ጋር ኮርና እየተመታ የኛ ጎልጋ ድንገት ኳሱን ሲመቱት እኔ ከመሃል ሜዳ ወደዚህ ነኝ። ኳሱ እግሬ ላይ ወደቀ። ሳይ ወደ ኋላ ሳይ ተከላካይ የለ ምን የለ፣ በረኛው ብቻ ነው ያለው። ጠቅላላ እዛ ናቸው። ኳሱን ይዤ ወደ ተቃራኒ ቡድን ይዤ ስሮጥ የኛ አሰልጣኝ ይዘላል፣ ያኛው ይዘላል፣ ይሄኛው ይዘላል። አገባን፣ ይጨባበጣሉ። ደረስኩ፣ በረኛው ጋር ደረስኩ። ተጠጋሁት በረኛውን። በረኛው ያለው አማራጭ መውጣት ነው። መጣ። ሲወጣ ሸወድኩት፣ አለፍኩት። እኔና ጎሉ ብቻ ተገናኘን። ስመታው ወደ ላይ ወጣ። ያሸናፊነት ኳስ ማምከን ማለት ይሄ ነው። ሰው ሁሉ ድሉን እያጣጣመ ባለበት ሁኔታ ውስጥ ግጭ እየተባለ ያለ አንተ ስትገጨው ስትስት ማለት ነው። ወዳጆቼ በእድሜያችሁ በ25 ዓመታችሁ በ20 ዓመታችሁ በ30 ዓመታችሁ ስንት ጊዜ ያሸናፊነት ኳስ ሳታችሁ? ስንት ጊዜ ሳታችሁ? ሳቶ 300 ጊዜ ተሸንፌያለሁ። 26 ጊዜ ያሸናፊነት ኳስ ስቻለሁ። 9000 ጊዜ ወርውሬ ስቻለሁ። ማይክል ጆርዳን 9000 ጊዜ ስቶ በስሙ ቲሸርት ይታተማል፣ ጫማ ይታተማል። ደጋግሜ ስለወደቅኩኝ ለላቀ ደረጃ ደረስኩ። ምንድነው አንዴ ወድቀህ ተስፋ ቆርጠህ አንገትን ደፍተህ የምትኖረው? አንድ ጊዜ ፌል ስላደረገ ከዚህ በኋላ በቃ ምናምን ብለህ ስብርብር ብለህ የምትኖርበት ምንም ምክንያት የለም። ደግመህ መሞከር ነው፣ ቀጥለህ መሞከር ነው፣ እየሄድክ መሞከር ነው። መሞት ካለብህ እየሞከርክ ነው መሞት ያለብህ እንጂ አንዴ ሞክር ብለህ ታለቅሳለህ፣ ታለቅሻለሽ።